ውፍረት ለመጨመር የሚረዱ 10 የምግብ አይነቶች። ሰላም ክቡራን የፕሮግራማችን ተከታታዮች፣ 10 ውፍረት ለመጨመር የሚያግዙ የምግብ አይነቶችን አስከትዬ አቀርብላችኋለሁ። እስከ ፍጻሜው ድረስ አብረውን ይቆዩ። ከእነዚህ ምግቦች መካከል በቀላሉ አዘውትራችሁ ልታገኙት የምትችሉት የምግብ አይነት በመጠቀም በአጭር ጊዜ ውስጥ ውፍረትን ለማግኘት ትችላላችሁ። የአስረኛውን የምግብ አይነት ግን ፈጽሞ የምታጡት አይመስለኝም። መልካም ቆይታ። ኦቾሎኒ በቫይታሚን በፋይበር እና ቅባት ንጥረ ነገሮች የበለጸገ ሲሆን ለልብ ጤንነት ከመጥቀሙም ባሻገር ተፈጥሯዊ ዘይት ስላለው በፍጥነት ሰውነታችን ውፍረት እንዲጨምር ያደርጋል። ኦቾሎኒ ወይንም ለውዝ በፕሮቲን የበለጸገ በመሆኑ የሰውነት በሽታ የመከላከል ስርዓትን የሚያጠነክሩ እናም ጥንካሬን የሚጨምሩ ሁሉንም 20 አሚኖ አሲዶችን የያዘ ነው። የለውዝ ቅቤ ውፍረት ለመጨመር ከሚያግዙ ምግቦች አንዱ ነው። 2 የሾርባ ማንኪያ የለውዝ ቅቤ 191 ካሎሪ፣ 7 ግራም ፕሮቲን፣ 16 ግራም ስብ እና 7 ግራም ካርቦሃይድሬትን ይይዛል። ሙዝ በፋይበር፣ በፖታሽየም፣ በፕሮቲን፣ በቫይታሚን ኤ እንዲሁም በቫይታሚን ሲ እና በጤናማ ቅባቶች የበለጸገ ነው። ሙዝ ውፍረት ለሚፈልጉ ሰዎች ሁነኛ መፍትሄ ነው። አንድ ትልቅ ሙዝ 120 ካሎሪ ኃይልና 27 ግራም ካርቦሃይድሬት ይሰጣል። ከዚህም በተጨማሪ ፖታሽየም እና ሚነራልን ያካተተም ነው። ይህም ጥሩና ቀላል ውፍረት የመጨመሪያ አማራጭ ነው። ስኳር ድንች በካርቦሃይድሬት የበለጸገ በመሆኑ የተስተካከለ ቅርጽ ለሚፈልግ ሰው ወሳኝ መፍትሄ ይሆንለታል። ካርቦሃይድሬት ሰውነታችን ለኃይል የሚጠቀምበት ንጥረ ነገር ነው። ድንች እንዲሁም ደግሞ ስኳር ድንች ከካርቦሃይድሬት የሚመደቡ ምግቦች ናቸው። ድንች በቫይታሚን ሲ፣ ቫይታሚን ቢ6፣ ፖታሽየም፣ በማግኒዥየም እና አይረን የበለጸገ ምግብ ነው። ከዚህም በተጨማሪ ጡንቻዎቻችን ግላይኮጅን የማከማቸት አቅማቸውን እንዲጨምሩ ያደርጋቸዋል። ይህ ደግሞ ሰውነታችን እንቅስቃሴ በሚያደርግበት ሰዓት የሚጠቀመው ኃይል ነው። እንቁላል በፕሮቲን የበለጸገና ጤናማ ስብ ያለው ምግብ ነው። እንቁላል በካሎሪ ፕሮቲን እና ቅባት የበለጸገ በመሆኑ ውፍረት እንድንጨምር ከማድረጉም ባለፈ ለአእምሮና ለአጠቃላይ ጤንነት ጠቃሚም ነው። እንቁላል ከ60 እስከ 70 ካሎሪ ያለው ሲሆን ለውፍረት መጨመር ተመራጭና ወሳኝ የምግብ አይነት ነው። እንቁላል ለሰው የሚያስፈልጉትን ሁሉንም ንጥረ ነገሮች በመጠኑ የያዘ ምግብ ነው። በዚህም ሳቢያ ጡንቻዎቻችንን ለመገንባትና ጤናማ ውፍረት ለማግኘት ይረዳናል። አቮካዶ አንቲኦክሲዳንት ሲሆን በፕሮቲን እንዲሁም በጤናማ ስብ የበለጸገ የፍራፍሬ አይነት ነው። እንደ መጠኑ ቢለያይም አንድ አቮካዶ ከ250 እስከ 400 ካሎሪ እና 23 ግራም ስብ ይኖረዋል። አቮካዶን ከተለያዩ ምግቦች ጋር ለምሳሌ ከአትክልቶችና ከዳቦ ጋር መጠቀም ይቻላል። ይህም ጤናማና ፈጣን ክብደት ለማግኘት ይረዳል። ጣፋጮች እንደ አይስክሬም፣ ኬክና ቸኮሌት ያሉ በስኳርና በወተት የተሰሩ ምግቦችን መብላት ከመጠን ያለፈ ቅጥነት ላላቸው ሰዎች የሚመከር ነው። ሆኖም ግን ከእነዚህ ምግቦች የሚገኘው ክብደት ጤናማ አይሆንም። ከዝርዝር ውስጥ ለማካተት ሲባል እንጂ እነዚህ ምግቦች ክብደት ለመጨመር ሲባል በብዛት እንድትመገቧቸው የሚመከሩ አይደሉም። ለምን ካላችሁ ምክንያቱም ጣፋጮች ለጤና ጎጂዎች በመሆናቸው ምክንያት ነው። ቅባት የእንስሳት ቅባት እንደ ጮማና ስጋ ያሉ የእንስሳት ምግቦች በፕሮቲን እና ካርቦሃይድሬት የበለጸጉ በመሆናቸው በአጭር ጊዜ ውስጥ ውፍረት እንድንጨምር ያደርጋሉ። ከእንስሳት የምናገኘው ፕሮቲን ጥሩ ከሆኑት የፕሮቲን ምንጮች ውስጥ አንዱ ሲሆን ለውፍረት መጨመር ከፍተኛ የካሎሪ ይዘት ያለውም ነው። ሩዝ፣ ገብስ፣ አጃና ስንዴ ካርቦሃይድሬታቸው ከፍተኛ ስለሆነ ጡንቻዎቻችንን ይገነቡልናል። ከጥራጥሬዎችም አጃ በጣም ተመራጩ ነው። አጃ ፕሮቲን፣ ሊፒድ፣ ካርቦሃይድሬትና ፋይበርን የያዘ ነው። ይህም ለልብ በሽታ እንዲሁም ለስኳር በሽታ ተጋላጭ የመሆን እድላችንን ይቀንስልናል።
ከጥራጥሬዎችም የምናገኛቸው የምግብ ውጤቶች እንደ ፓስታ፣ ማካሮኒ እንዲሁም ደግሞ እንደ ዳቦ ያሉ ምግቦች ካርቦሃይድሬታቸው ከፍተኛ በመሆኑ ክብደት ወይንም ውፍረት ለመጨመር ይረዱናል። እንስሳት ተዋጽኦ ወተት፣ አይብና ቅቤ የካልሲየም ፕሮቲንና ቅባት ምንጮች ሲሆኑ ተፈጥሯዊ የክብደት መጨመሪያ መንገዶች ናቸው። ወተት የካሎሪ ይዘቱ ከፍተኛ የሆነ ፈሳሽ ነው። አንድ ኩባያ ወተት 2% ቅባት አለው። ወተት የፕሮቲን ይዘቱ ጡንቻን ለመገንባት ለሚፈልጉ ሰዎች ተመራጭ ያደርገዋል። እነዚህን ምግቦች በምትመገቡበት ጊዜ ግን ከስፖርት ጋር እንዲሆን ይመከራል። ምክንያቱም እንቅስቃሴ የማታደርጉ ከሆነ የምታገኙት የሰውነት ውፍረት ጤናማ እንዲሁም አስደሳች አይሆንም። ብሎም ለበሽታ ሊዳርጋችሁ ወይንም ስጋት ሊሆንባችሁ ይችላል። ስለዚህም ከእነዚህ ምግቦች ጋር እንቅስቃሴ ማድረጉ አስፈላጊ ይሆናል። በአጠቃላይ ክብደት ለመጨመር ዋናው ነገር ሰውነታችሁ ከሚያቃጥለው የበለጠ ካሎሪን መመገብ ነው። ከምታቃጥሉት በላይ በቀን 500 ካሎሪ ትርፍ መመገብ በሳምንት 1 ኪሎ ግራም የሰውነት ክብደት እንድትጨምሩ ይረዳል። እንደ አጠቃላይ ለክብደት በቀን 30 ደቂቃ በፊት ውሃ መጠጣት የለባችሁም። እንዲሁም ደግሞ ከውሃ፣ ከሻይ፣ ከቡናና ምንም ካሎሪ ከሌላቸው መጠጦች ይልቅ ካሎሪን የሚይዙ እንደ ወተት፣ ጭማቂና መሰል ፈሳሾች ብትጠቀሙ ይመከራል። ስለተመለከቱን ከልብ እናመሰግናለን። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ እንዲሁም ሼር ያድርጉት። በቀጣይ ፕሮግራም እስክንገናኝ ድረስ መልካም ቆይታ